እባክህ ኢየሱስን ተቀበል። እባክህ ሳትሞት። በጣም ሃይማኖተኛ ነህ፣ አክራሪ ነህ፣ የታወቀ በጣም ነው የምታከር። ነገር ግን ሕይወትህ በጥያቄ ነው ያለው። እባክህ ና አምልጥ። አልመሲሑ ዒሳ ነጃህ ያወጣልና ተዓል ኢለል መሲሕ ተዓል መንገድን ከምትለምን ወደ መንገዱ ወደ ኢየሱስ ቶሎና። الصراط هو المسيح الحق هو المسيح فتعال البرهان هو المسيح الكنز الحياة هو المسيح بغير المسيح الجنة حرام عليك يا أخي أنا أحبك جدا. عند نزازي አለኝ ተቀበሉ። እንዲህ ነው የአላህ ልጅ ተመልሶ ሳይመጣ በፍርድ ወንበር ላይ ሳይፈረድብህ እቺ ሰማይና ምትታየው ምድር እንደ ጨርቅ ሳይጠቀለል አንድ ኑዛዜ አለኝ። እሱም ቶሎ ሕይወትህን አስመልጥ። ሕይወትን የምታስመልጥ እግዚአብሔር ልጅ በማመን ብቻ ነው። ነቢዩል ኢስላም ነቢዩ ሙሐመድ ሶስት ዱዓዎችን ወይም ሶስት ጸሎት አድርጓል በፍርሃት መንፈስ። اللهم إني أعوذ بك من عذاب القبر ከቀብር ጥያቄ ነፃ አውጣኝ አላህ ሆይ ብለዋል። ያ ሚንስ በመንፈሳዊ ቋንቋ የሲኦል ደጅ ነውና ፍርሃት አላቸው። ሁለተኛ اللهم إني أعوذ بك من مسيح الدجال ከሐሰተኛ መሲህ በመጨረሻው ዘመን ከሚመጣ ነጃ አውጣኝ ብለዋል። ሶስተኛ اللهم إني أعوذ بك من عذاب جهنم ብለዋል። ከእሳት ከኢቶን እሳት ነፃ አውጣኝ ብሎ ለምኗል። መልሱ ግን እንዲህ ነው። ከሲኦል ፍርሃት ከመሲሁ ደጃል በየውመል ቂያማ በእሳትና በሰው ከሚያቃጥል እሳት ነፃ የሚያወጣ የእግዚአብሔር ልጅ ኢየሱስ ብቻ። የማምለጫ መንገድ አልመሲሑ ዒሳ الذي جاء من السماء إلى الأرض ከሰማይ ወደ ምድር የመጣው ኢየሱስ እሱ ነፃ ያወጣልና እባክህ ኢየሱስን ተቀበል። እባክህ ሳትሞት ና አምልጥ። ኢየሱስ ነፃ ያውጣል። ሌሎቹ በፍርሃት መንፈስ ተንቀጥቅጠው ይኖራሉ። ኢየሱስ ደግሞ የሚያስፈራህን ሁሉ አስፈራርቶ ነፃ ያወጣሃልና እባክህ ና። በጣም ሃይማኖተኛ ነህ፣ አክራሪ ነህ፣ የታወቀ በጣም ነው የምታከር። ነገር ግን ሕይወትህ በጥያቄ ነው ያለው። እባክህ ና አምልጥ። አልመሲሑ ዒሳ ነጃህ ያወጣልና ተዓል ኢለል መሲሕ ተዓል መንገድን ከምትለምን ወደ መንገዱ ወደ ኢየሱስ ቶሎና።
الصراط هو المسيح الحق هو المسيح تعال البرهان هو المسيح الكنز الحياة هو المسيح بغير المسيح الجنة حرام عليك يا أخي أنا أحبك جدا እወዳለሁ ሰብስክራይብ አርጉ ኮፒ ሊንክ ሼር አርጉ ወዳችኋለሁ የምትጠብቁ ኢየሱስ ይመጣል እባክህ ቶሎና ወደ ኢየሱስ ቶሎና ወዳችኋለሁ ፕሊዝ ሼር አርጉ